ጋይስ እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጣም ትልቅ ቀን ነው። ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው። የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቁት ነበር። ብዙ ነገር እያጋጠሙ ነበር መሃል ላይ። ይህ ኢቨንት እንግዲህ ኤክስቴንድ እያራራቅን የመጣ ነውና አሁን ደግሞ በጣም ደስ ብሎኛል። ቀኑ ዛሬ ነው። ጋሽ ሰሎሞን መኪናቸው ይረከባሉ ማለት ነው። ስለዚህ ከታች ያለው ቀጣይ ቪዲዮ ለማየት ይህን ይጫኑ የሚለውን እሱ ከተጫናችሁ ቀጣይ ቪዲዮዎች ማየት ትችላላችሁ ማለት ነው። ተከታተሉ። አሁን እንግዲህ ጋሽ ሰሎሞን እየጠበቅን እንገኛለን። የሚገርም እራት ነው ያዘጋጀነው። የሚገርም በቃ ሁሉም ነገር ተዘጋጅቶላችኋል። በቃ እንደ ንጉስ ዛሬ ሴሌብሬት ማድረግ አለብን። ጋሽ ሰሎሞን ደስ ይላቸው እንዲላቸው ማለት ነው። በጣም ኤክሳይትድ ነኝ። ብሩክ ሪል ስቴት ቴንክ ዩ ሶ ማች። መኪናውን እንግዲህ ይህ ትልቅ ነገር ነው ያዋላችሁት። ትሪፕል ኢ ሆቴል ደግሞ የሚገርም ቦታቸውን ሰጥተውናል ማለት ነው። አሳያችኋለሁ በደንብ አድርጌ ተወዱታላችሁ እናንተ። ቴንክ ዩ ታባስ መጣ ማለት ነው። ለመጀመሪያ ያረፍኩበት ቦታ እዚህ ነው። መጀመሪያ ይሄ ቤት ነው የገባሁት። ከዛ በኋላ ወደ ትሪፕል ኢ ሆቴል ማለት ነው ለ3 ወር ነው ምናምን የቆየሁት እዚህ አለ እንዴ ናፒ። ለስንት ወር ነው የቆየሁት እዚህ ሆቴል? አንድ ለ4 ወር 4 ወር 5 ወር በስ አንተ ደግሞ 4 ወር ቆይቼ ከዛ ወደ ራሳችን ቤት ወጣን ማለት ነው እላቸዋለሁ። ጋይስ የምወደው ቦታ ነው። ሰሎሞን መጥተዋል። እንግዲህ ኑ እስኪ እንቀበላቸው። እንዴት እንደሚያምሩ ግርማ ሞገሳቸው ለራሱ ጋሽ ሰሌ ከነ ልጆቻቸው ነው የመጡት። ጤና ይስጥልኝ ጋሽ ነበር እንደምን አለ እንዴ? እርሶም ለራሱ በጣም አምሮቦታል። ሃይ እንዴት ናት? እንዴት ነሽ? እኔ ናት ሰላም ነው። ሃይ ወንድሜ እንዴት ነህ? ደህና ነህ? ወንድም አለ ናስ እንደምን አላችሁ? ደህና ናችሁ? አምሮባችኋል። በጣም አምሮባችኋል። ቦታ የኔ አባት እንደምን አለ? ደህና ነህ ወይ? የኔ አባት ግርማ ሞገሶ እኮ አይደለ? በጣም ያምራሉ። እንዴት ናችሁ? ደህና ናችሁ? አዎ ነግረውኛል። ታምራላችሁ በጣም የኔ አባት። አረ እንዴ ግርማ ሞገሶ እኮ አታውቁም? አልገባችሁም? ጋሺ እንግባ ናፒ ያዘው በቃ ማድረጋችሁ። መኪናዋ መታለች። በቃ አሁን አሁን ሰዓት ኖ ጋሽ አሁን እንሂድ እናመጣቸዋለን እኛ ራሳችን። ሲራክ አንተ ይዛቸው ነው እንዳይዩት እኮ ነው። ወይኔ ጉዴ! አይ እንትን እኮ ነው ጋሽ ሰሌ በዛ እንሂድ ይመጣል። እኔ ራሴ ያመጣቸዋለሁ። ኖ እኛ ራሳችን ነው ጋሽዬ። ኖ ይነባል ወይ ጨነቀኝ። አይ በዚህ ማን ነው የሚመጣው? እኔ አመጣዋለሁ ራሴ። እጁን ይዤ አመጣዋለሁ። ይናባል ነይ ልናት አንድ ፋሚሊዎች እዚህ ጋር እሺ ደረበሉ እንዳይዋት መኪና እንዳይዋት ቆይ በለው እዛ ጋይስ ኖ አንዴ ወደዚህ ጋሼ አረን እንዳይዋት በዚህ እዚህ ጋር ማን ነው ያዝ እዛ ጋር ያዘ ደስ ያለው በጣም ይቀራል እንዴ? አረ ናሳ የታባቱ ያምራል በጣም። ቴንክ ዩ እናመሰግናለን። ወደ አዳራሽ ልጁ ይመጣል ችግር የለም። ያው ገብቷል። መከራዬ ነው እንዳያወጡሽ ጥሩ። እሺ ቦታ አዘጋጅተንላችኋል እዛ ጋር በዚህ ጋር ያው ተሰፋን ኑ ጋሼ የኔ አባት ክቡራትና ክቡራን እንግዶቻችን መገናኛ ብዙሃን ባለሙያዎቻችን አክብራችሁ እዚህ መሀላችን ስለተገኛችሁ እናመሰግናለን። ፕሮግራማችንን
እንጀምራለን። ውጪ ያሉ ነገሮች ስላሉ አዎ ማዘጋጅ ነበር። ባይዙ ሌላውን በር ችግር የለውም ችግር ልጆች ኑ ነይ ነበር በዚህ ነው በዛ ይሻላል። እሺ በጣም ጥሩ ናፒ ዛሬ ቀን ሆኖ ጋሼ ዛሬ ደግሞ ማርያም ነች። አረ እግዚአብሔር የተመሰገነ ይሁን። ማርያም ትልቅ ነች እኮ ማርያም ሁሉም ነገር ኡን ታረጋለች። እኔ በማርያም ከማልኩ ሁሉም ስለቴ ነው የሚደርስልኝ። ምንም አይቀርብኝም። በቃ ሁሉም በጣም ነው ሁሌም በቃ እሷ ነች የምታስበው። እግዚአብሔር የተመሰገነ ይሁን። እናሳ እውነት ነው ትክክል ነው። የኔ አባት በጣም ትክክል ነው። ምን ተሰማው ታውን እንደዚህ ሁሉ? እንግዲህ አንዳንድ ጊዜ ቃላት ያጥረኛል ይባላል ወይም ደግሞ ከአይምሮ በላይ ነው የሚባለው። እንደሱ ነው የሆነው። አረ በእውነት በጣም ይገርማል። አንዳንድ ህይወት በቃ እንደዚህ ነች። አጋጣሚዎች ደስ ይላል በጣም ናፒ ምድሪቷን ይባርክ እግዚአብሔር። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓልና ደግሞ ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀን አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላደረጉት በጣም ምስጋና ይከልብ ነው። ዛሬ እንግዲህ ከጋሽ ሰለሞን ጋር ተገናኝተናል። አዶናይ መኪና ውስጥ እያላችሁ ቆይታችኋል። በብዙ ነገሮች እንግዲህ አቆይተነዋል እስካሁን ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ምንድነው ጋሼ? 21 ነው። ማርያም ተአምር ነው። እንግዲህ መኪና ርክክቡም ልናደርግ ነው። ሰርፕራይዝ ልናደርጋቸው ነው። መኪናዋን ግን አይታችኋል? አላያችሁም? እንግዲህ አሁን እሷ ነች አይደለችም እንጂ አናውቅም ማለት ነው። አሁን ወደ ታች እንወርዳለን። መኪናውም ያዩታል ጋሼ ማለት ነው። እንሂድ እስኪ ወደ ታች እንወርድ። ማመሰግነው የኔ ውድ ተባረክልኝ፣ ደግልኝ። በእውነት በጣም የሚገርም ነው። የሚገርም እንግዲህ አዶናይ ትልቁን ኃላፊነት ተጭኖብሃል። እናሳ እግዚአብሔር ወደፊት ያሳካል። አሜን። እስከ መጨረሻው ተጓዝ የኔ ውድ። እግዚአብሔር ይስጥልኝ። በጣም ተባረክ። አመሰግናለሁ። ቴንክ ዩ ነበር። እስኪ እንሂድ እስኪ እንሂድ እንያት አቤላ። ቴንክ ዩ ነበር። እስኪ እንሂድ እስኪ እንሂድ እንያት አቤላ። how you doing my brother? Congratulations. Thank you man. That's my girl. Good to see you. Hi, how you doing? Nice to see you. Say hi, say hi. How you doing? Okay, በኋላ እሺ እንሂድ ጋሼ። we'll be back. How you doing brother? Yeah bro. Yo, we're going to have a dinner here, yeah? Don't leave. Cocktail and shit, yeah. እንደምን ነው የመጣው? አድናቂ ነኝ። እዛ አልጋዥ ነው ያገኘው በአጋጣሚ ማለት ነው። በጣም ደስ ብሎኛል። አመሰግናለሁ። አልጋዥ መጣ ሲሉ በጣም አድናቂ ስለሆንኩ ይመጣ። አመሰግናለሁ። ካንተ ጋር ፎቶ መነሳት ትፈልጋለህ? በኋላ እመጣለሁ። እሺ ከጋሽ ሰለሞን ጋር ስለሆንኩ በጣም ነው የምታምሪው ደግሞ በዚህ። እሺ ናፊላ። እሺ